ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት ማሞ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግናቸው ዜናዎች ስናልፍ በዞኑ ልማትን ለማፋጠን እየተከናወኑ ያሉ ተግባራትን በእቅድና በውጤታማነት መምራት እንደሚገባ የከፋ ዞን ፕላንና ልማት መምሪያ ገለጸ። መምሪያው የ2017 በጀት ዓመት ክንውንና የ2018 እቅዱን ባለድርሻ አካላት በተገኙበት ገምግሟል። ዘገባው የባልደረባችን ታምራት ባዩ ነው። ታደሰ ወልደሰንበት እንደሚከተለው ያቀርበዋል። የተሟላ ጥናትና የቦታ መረጣ ተገቢነት ለፕሮጀክቶች ውጤታማነት ያለው አስተመሆኑን የከፋ ዞን ፕላንና ልማት መምሪያ አስገነዘበ። የዞኑ ፕላንና ልማት መምሪያ የ2017 በጀት ዓመት አፈጻጸም ግምገማና የቀጣይ ወቅት እቅድ ምክክር መድረክ አካሂዷል። ፕሮጀክቶች አስገነዘቡት። በዚህ ዘርፍ የሚታዩ ክፍተቶች መታረም እንዳለበትም በመጠቆም የዊ ሰነዱን ያቀረቡት የመምሪያ ባለሙያ አቶ ውብሸት ደጎ ተቋሙ አዲስ ከመሆኑ ጋር ተያይዞ የሰው ኃይል እጥረት እንዳለው ተናግሮ ተግባሩን ውጤታማ ለማድረግ በቀጣይ ትኩረት የሚሹ ጉዳዮችንም ጠቁመዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፕላንና ልማት ቢሮ ምክትል ኃላፊ አቶ ሰለሞን በቀለ ለውይይት የቀረበው ሪፖርት የዕለቱ መወያያ ብቻ ሳይሆን ዘላቂ የሆኑ በየደረጃ ያሉ ማቅሮች የሚዘጋጁ ሪፖርቶችና እቅዶች በተገቢ ሁኔታ ተገምጎ በተደራጀና በተጠናከረ መልኩ መሆን እንዳለበት እንደ ሪፖርት አንድ እቅድ ላይ ህዝቡን ተጠቃሚ ሊያደርጉ የሚችሉ በመሆኑ ትኩረት ተሰጥቶ ሊሰራ ይገባል ብሏል። ረዳት ድጋፍና ክትትል በማድረግ የህዝቡን ተጠቃሚነት ላይ መስራት ግዴታ እንዳለበት የመምሪያው የልማት እቅድ ካፒታል ፕሮጀክቶች ድጋፍና ተግባር የሚያነሳሳና አስተማሪ መሆኑን ከተሳታፊዎቹ መካከል አስተያየት ሰጪዎቹ ተናግሯል። በመጨረሻም የተቋሙን የ2018 እቅድ በተሳካ ሁኔታ እንዲፈጸም የግብ ስምምነት በመፈራረም የዕለቱ ውይይት ተቋጭቷል። ኢትዮጵያውያን ወደ ተምሳሌት ሀገር በሚል መሪ ቃል ብልጽግና ፓርቲ ባለፉት ዓመታት ባከናወናቸው ተግባራትና የቀጣይ ትኩረት አቅጣጫ ላይ በከፋ ዞን በሚገኙ ሁሉም መዋቅሮች ለአመራሮች ስልጠና እየተሰጠ መሆኑ ተገለጸ። ስልጠናውን በፓርቲ የተቀመጡ አቅጣጫዎችን መነሻ በማድረግ ዓለም አቀፋዊ፣ አህጉራዊ፣ ሀገራዊ፣ ክልላዊና አካባቢ ነባራዊ ሁኔታዎች ላይ የጋራ ግንዛቤ ለማስጨበጥ ታስቦ እንደሆነም ተጠቁሟል። ባለፉት የለውጥ ዓመታት ያጋጠሙ ፈተናዎች እንደ እድል በመጠቀም በርካታ ውጤቶች ማስመዝገብ መቻሉም ተገልጿል። ስልጠናው ለተከታታይ 3 ቀናት እንደሚቆይ የተገለጸ ሲሆን የሁሉም ወረዳዎችና ከተማ አስተዳደር አመራሮች እንደሚገኙ ነው የተመላከተው። ዘገባው የወረዳዎችና ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በመኸር አዝመራ ከ400 ሺህ ሄክታር በላይ ማሳ በማልማት ከ17 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገልጸዋል። በክልሉ በከፋ ዞን አዲ ወረዳና በቤንች ሸኮ ዞን በጉራ ፈርዳ ወረዳ አርሶ አደሮች ለተሻለ ውጤት እየተጉ እንደሚገኙም ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ተጨማሪ አለን። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በዋና ዋና ሰብሎች ከ356 ሺህ ሄክታር በላይ ማሳ በማልማት ወደ 8.3 ሚሊዮን ኩንታል ምርት ለማግኘት እቅድ መያዙን ተናግሯል። በሆርቲካልቸር ተክሎች እንዲሁ ከ45 ሺህ ሄክታር መሬት በላይ በማልማት ወደ 9.1 ሚሊዮን ኩንታል ምርት እንደሚገኝም አስረድቷል። በጥቅሉ ወደ 17.5 ሚሊዮን ኩንታል ምርት ለማግኘት እየተሰራ መሆኑን አስታውቋል። በመኸር አዝመራ ከ348 ሺህ ሄክታር በላይ የሚሆን ማሳ ለሰብል የተዘጋጀ ሲሆን ከ248 ሺህ ሄክታር በላይ በዘር መሸፈኑንም ጠቁመዋል። ይህም ከእቅዱ 69.5 በመቶ እንደሆነ አስረድተው በተቀረው ጊዜ አዝመራ እቅዱን ለማሳካት እንደሚሰራ አስረድተዋል። ምርትና ምርታማነትን ለማሳደግ ከሚሰሩ ስራዎች መካከል ዋነኛው የኩታ ገጠም እርሻ መሆኑን አንስተው ከአጠቃላይ የመኸር አዝመራ የእርሻ ማሳ 84 ሺህ ሄክታር የሚሆን በኩታ ገጠም የታረሰ መሆኑን አስታውቀዋል። ከ127 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮቹ መከፋፈሉን ገልጸው የግብዓት አጠቃቀምን ለማሻሻል መስራት እንደሚጠበቅም ገልጸዋል። ከቀረበው ከ3 ሺህ ኩንታል በላይ ምርጥ ዘር በተጨማሪም አርሶ አደሮቹ በሳይንሳዊ መንገድ ምርጥ ዘር እንዲያዘጋጁ በማድረግ ጥቅም ላይ ማዋል መቻሉን አስረድተዋል። በመኸር ወቅት የሚለሙ የሆርቲካልቸር ሰብሎችን በሚመለከት ከ45 ሺህ ሄክታር የሚልቅ ማሳ ለማልማት ታቅዶ ወደ ስራ መገባቱን በመጠቆም ከ30 ሺህ በላይ መታረሱን አቶ ማስረሻ ተናግረዋል። በከፋ ዞን አዲ ወረዳና በቤንች ሸኮ ዞን ጉራ ፈርዳ ወረዳም አርሶ አደሮቹ በሰጡት አስተያየት የአዝመራ የአየር ሁኔታ ለስራ ምቹ መሆኑና ለተሻለ ውጤት እየሰሩ እንደሚገኙም ተናግረዋል። በግብርና ባለሙያዎች ድጋፍና ክትትል እንዲሁም በራሳቸው ትጋት መነሻ በዘንድሮ የመኸር አዝመራ ካለፉት ዓመታት የላቀ ውጤት እንደሚያገኙ የሰብሉ አበቃቀልም ይህንኑ እንደሚያመላክት አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዳንጎቴ ግሩፕ ጋር የማዳበሪያ ፋብሪካ ፕሮጀክት ግንባታ ስምምነት መፈራረማቸውን አስታወቁም። ስምምነቱ በኢትዮጵያ ኢንቨስትመንት ሆልዲንግና በዳንጎቴ ግሩፕ መካከል ነው የተፈራረሙት። ከጠቅላይ ሚኒስትር ማህበራዊ ትስስር ገጽ የተገኘውን ዘገባ ክፍለ ዓለሙ እንደሚከተለው ያቀርበዋል።
Thank you, Excellencies, for presiding over the signing ceremony. ጠቅላይ ሚኒስትር ዶክተር አብይ አህመድ ከፊርማው ስነ ስርዓት በኋላ ለመላው አርሶ አደሮች የእንኳን ደስ ያላችሁ መልእክት አስተላልፈዋል። በመጀመሪያ ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ ማለት ፈልጋለሁ። በተለይም የኢትዮጵያ አርሶ አደሮች ይህ ታላቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። ፋብሪካው በዳንጎቴና በኢትዮጵያ መንግስት መካከል በተደረገው ስምምነት በ40 ወራት እንደሚጠናቀቅም ተናግረዋል። ዛሬ ከዳንጎቴ ግሩፕ ጋር የ2.5 ቢሊዮን ዶላር የዩሪያ ፋብሪካ ኢትዮጵያ ውስጥ ለማምረት ከስምምነት ተደርሷል። ይህ ስራ ላለፉት ወራት ረዘም ላለ ጊዜ ስንነጋገርበት ስንወያይበት የቆየ ጉዳይ ነው። አሁን መጨረሻ ላይ የኢትዮጵያ መንግስትና ዳንጎቴ በትብብር በኢትዮጵያ ውስጥ 2 ላይን ያለው 3 ሚሊዮን ቶን በአመት የሚያመርት እና ከጋዝ ከምናመርትበት እስከ ፋብሪካው እስከ ጎዴ ድረስ ያለውን ከ100 ኪሎ ሜትር በላይ የፓይፕላይን ዝርጋታ የሚያካትት ስራን የጀመርነው። ይህ ስራ በቅርቡ በጎዴ የሚጀመር ይሆናል። ከተጀመረበት ጊዜ አንስቶ በ40 ወራት ይጠናቀቃል። ፕሮጀክቱ ስትራቴጂክ ፕሮጀክት እንደሆነ የገለጹት ጠቅላይ ሚኒስትሩ በከፍተኛ ጥንቃቄና ትጋት እንደሚሰራም ገልጸዋል። እንደ ማንኛውም ፕሮጀክት የሚታይ ሳይሆን ስትራቴጂክ ፕሮጀክት ስለሆነ በከፍተኛ ጥንቃቄና ትጋት ለመምራት እንዲያስችልን በፕራይም ሚኒስትር ኦፊስ የተቋቋመ ኮሚቴ አለ። ከመጀመሪያው ዕለት አንስቶ በከፍተኛ ዲሲፕሊን እና ቁጥጥር ስራው ተሰርቶ በተባለው ጊዜ ውስጥ ለገበያ እንዲውል ከፍተኛ ጥረት ይደረጋል። ስራው ኢትዮጵያ የጀመረችውን የብልጽግና ጉዞ ከሚያረጋግጡ አንኳር ስትራቴጂክ ኢንቨስትመንቶች መካከል አንዱና ዋነኛው መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። ይህ ስራ ኢትዮጵያ የጀመረችው የብልጽግና ጉዞ ከሚያረጋግጡ አንኳር ስትራቴጂክ ኢንቨስትመንቶች መካከል አንደኛው ነው። የማዳበሪያ ፋብሪካው በኢትዮጵያ እየተካሄዱ ባሉ የግብርና ስራዎች ላይ ከማዳበሪያ አቅርቦት ጋር ያለውን ጫና በመቅረፍ የውጭ ምንዛሪንም ያድናል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ውስጥ ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ የኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። ይህ ሚና ግን ዋናው ግብአቱ ማዳበሪያ ከውጭ ስለሚገባ መግዛቱም ማጓጓዙም ማድረሱም በጣም ከፍተኛ ችግር ስላለበት ማምረት በሚገባ ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረትና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረጅም ጊዜ ጥያቄ የሚመልስ ጉዳይ ነው። የማዳበሪያ ፋብሪካው በኢትዮጵያ እየተከናወኑ ካሉና ሊከናወኑ ከታቀዱ ሜጋ ፕሮጀክቶች መካከል አንዱና የኢትዮጵያን ብልጽግና በአስተማማኝ መሰረት ላይ የሚያስቀምጥ መሆኑንም ተናግረዋል። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደ ሌላ ህዳሴ የሚታይ ነው። ህዳሴን ጨርሰናል። አሁን ማዳበሪያ ፋብሪካውን ጀምረን ስንጨርስ የኢትዮጵያ ኤርፖርት በቅርቡ የሚጀምረውን ጀምረን ስንጨርስ ሌሎች ሜጋ ፕሮጀክቶች ይኖርናል። ጊዜው ሲደርስ የሚወጡ እነዚያን አካተን በሚቀጥሉት 5-6 ዓመታት በተሟላ ሁኔታ እነዚህ 78 የሚጠጉ ጉዳዮች ስትራቴጂክ ኢንቨስትመንት የሚያስፈልጋቸው የኢትዮጵያን አቅም ካለችበት ከፍ የሚያደርጉ ስራዎች ስናጠናቅቅ ሁሌ እንደምንለውና እንደምንመኘው የኢትዮጵያ ብልጽግና በአስተማማኝ መሰረት ላይ እንዲቀመጥ ያስችላል። የኢትዮጵያ ብልጽግና መቀመጡ ብቻ ደግሞ ሳይሆን ለሌሎች የአፍሪካ ወንድሞቻችን ፈርቀዳጅ ሆኖ ብዙዎች እኛን ተከትለው አፍሪካ የምትለምን የምትራብ የምትሰደድ ሳትሆን ሀገሯን የምታለማ ራሷን የምታበላ ለሌሎች የምትተርፍ አህጉር እንድትሆን የነገዋ አህጉር እንድትሆን በከፍተኛ ደረጃ ፈር የሚቀድ ጉዳይ ነው። ፕሮጀክቱን በመገንባት ሂደት ተግዳሮቶች እንዳይገጥሙ በጥንቃቄ በመጀመር በጥንቃቄ እናጠናቀቀዋለን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። የኢትዮጵያ መንግስት የኢትዮጵያ ሕዝብ ለመቀየር ለመለወጥ ባለን ቁርጠኝነት በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርቶ መጀመር ያስፈልጋል። ህዳሴ ላይ የነበረው ስህተት እዚህ አይደገምም። በእውቀት እና በጥንቃቄ ብቻ ነው የሚመራው። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን እንደዛ አይነት ስህተት እንዳይፈጠር በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው። ዋናው
ማረጋገጥ የምፈልገው ጉዳይ በተባለው ጊዜ ይህን ፕሮጀክት እንጨርሰዋለን። በከፍተኛ ዲሲፕሊን ነው የምንመራው። እጅግ አስፈላጊ ስራ ስለሆነ በዋል ፈሰስ የሚተው ጉዳይ አይደለም። እንደ ሌሎች ስራዎቻችን ጀምረን የምንጨርሰው ጀምረን አልቀን አሳምረን የምንጨርሰው እና ትሩፋቱንም በጋራ የምናይ ይሆናል። የማዳበሪያ ፋብሪካው በ40 ወራት ውስጥ ተገንብቶ ሲጠናቀቅ በኢትዮጵያ የግብርናው ሴክተር ላይ ተጨባጭ ለውጥ በማምጣት የምግብ ሉዓላዊነታችንን ለማረጋገጥ የምናደርገውን ጥረት በአስተማማኝ መሰረት ላይ ያስቀምጠዋል ሲሉም ተናግረዋል። በእኛ በኩል በሚቀጥሉት 40 ወራት ፕሮጀክቱ ሲጠናቀቅ በኢትዮጵያ ግብርና ሴክተር ላይ የሚጨበጥ ኢምፓክት አምጥቶ የምግብ ሉዓላዊነት ለማረጋገጥ የምናደርገውን ጥረት በአስተማማኝ ፋውንዴሽን ላይ የሚያስቀምጥ እንደሚሆን ሙሉ እምነት አለኝ። ይሄ ጥሩ ጅምር ነው። በዚሁ መልክ ተባብረን እንስራ። የኢትዮጵያን ብልጽግና ለማረጋገጥ እንትጋ። በመልፋት በትጋት በድካም እና በጠራ ራዕይ ብቻ ነው ብልጽግና ሊመጣ የሚችለው። በቁዘማ የምናመጣው ለውጥ አይኖርም። ከሰራን ልክ አሁን እንደምናየው ኢትዮጵያ ውስጥ በሁሉም መስክ ለውጦች ይታያሉ። በሁሉም መስክ መነቃቃት ይታያል። በሁሉም መስክ የሚጨበጥ ለውጥ አለ። ዓለም የሚያየው ሕዝብ የሚያየው ለውጥ አለ። ይሄን ማጠናከር መስራትና በማፍጠን የተሟላ ብልጽግናን ማረጋገጥ ከሁላችን የሚጠበቅ ጉዳይ ነው ብዬ በጽኑ አምናለሁ። መላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ። የታላቅ የምስራች ነው ዛሬ የሆነው። ይህንን አጠናክረን ጨርሰን ሌሎች ደግሞ መልካም ዜናዎች በመጨመር የኢትዮጵያን ብልጽግና በጋራ እናረጋግጣለን። እጅግ አድርጌ አመሰግናለሁ። ታላቁ የኢትዮጵያ ህዳሴ ግድብ አፍሪካውያን የራሳቸውን ሀብት በራሳቸው አቅም ማልማት እንደሚችሉ ማሳያ ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ቃል አቀባይ በሰጡት ሳምንታዊ መግለጫ በደቡብ ሱዳን ጉብኝት ያደረገው የኢትዮጵያ ከፍተኛ ልዑክ ከሀገሪቱ መንግስት ጋር መግባባት የተደረሰበት ውይይት መካሄዱን አመላክቷል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ጽዮን ታደለ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ በደቡብ ሱዳን ጉብኝት ያደረገው የኢትዮጵያ ከፍተኛ ልዑክ ከሀገሪቱ መንግስት ጋር መግባባት የተደረሰበት ውይይት መካሄዱን አመላክተዋል። ይህም የኢትዮጵያውያን ቀጠናዊ ትስስርና ትብብር የመፍጠር ቁርጠኝነትን ያሳየ መሆኑን ገልጸዋል። ከሳምንት በኋላ ኢትዮጵያ ታላቅ ጉባኤዎችን ታስተናግዳለች ያሉት ቃል አቀባዩ የቅድመ ዝግጅት ስራዎችም በመጠናቀቅ ላይ ናቸው ብለዋል። ከሳምንት በኋላ በአዲስ አበባ የአፍሪካ ካሪቢያን ማህበረሰብ ጉባኤ የሀገራት መሪዎች በተገኙበት እንደሚካሄድ ተጠቅሷል። ኢትዮጵያ ለአፍሪካና ለመላው ጥቁር ህዝቦች ነጻነት ጉልህ ሚና የተጫወተች ሀገር እንደመሆኗ በካሪቢያን ማህበረሰብ ዘንድ ትልቅ ታሪክ አላት ነው ያሉት። ጉባኤው ለአፍሪካውያንና ዘረ አፍሪካውያን የማካካሻ ፍትህን ለመሻት ሀገራዊ አጋርነት በሚል ለ3 ቀናት እንደሚከናወንም አንስተዋል። ሌላኛው በአዲስ አበባ የሚካሄደው ጉባኤ ደግሞ ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ሲሆን ከ25,000 በላይ ታዳሚዎች እንደሚሳተፉበት ይጠበቃል ብለዋል ቃል አቀባዩ። በዚህ ጉባኤም ኢትዮጵያ የአየር ንብረት ለውጥን ለመከላከል እየተገበረች ያለውን ተግባራዊ ምላሽ የምታጋራበት እንደሆነና የፋይናንስ አጋርነት የሚጠናከርበት ነው ሲሉ ቃል አቀባዩ ነቢያት ጌታቸው ገልጸዋል። አዲስ አበባም የስብሰባ ማዕከል ብቻ ሳይሆን የኢኮኖሚ ትስስር የሚፈጠርባት የአፍሪካ መዲና ጭምር እየሆነች መጥታለች ነው ያሉት። ቃል አቀባዩ የህዳሴ ግድብን በተመለከተ እንደገለጹት አፍሪካውያን የራሳቸውን ሀብት በራሳቸው አቅም ማልማት እንደሚችሉ ያሳየ ነው ብለዋል። የቅኝ ግዛት እሳቤዎች በዚህ ዘመን ፍጹም ቦታ አይኖራቸውም ሲሉ ቃል አቀባዩ ገልጸዋል። የአፍሪካ ህብረት ሴቶች በአህጉራዊ የሰላም ግንባታና መረጋጋት ያላቸው ሚና የበለጠ ለማጠናከር በቁርጠኝነት እንደሚሰራ የህብረቱ ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ ገለጹ። ሊቀመንበሩ በአፍሪካ ህብረት የግጭት አፈታት ጥረቶች ውስጥ የሴቶች መሪነትና ጥበቃ ዋነኛ ትኩረት ማዕከል መሆን እንደሚገባም አመላክተዋል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ እታቦ ተስፋዬ እንደሚከተለው ታቀርበዋለች። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አዲስ ከተሾሙት የህብረቱ የሴቶች የሰላምና ደህንነት ልዩ ልዑክ አምባሳደር ላይቤራታ ሙላሙላ ጋር በአዲስ አበባ የመጀመሪያ ስትራቴጂካዊ ውይይት አድርገዋል። ሊቀመንበሩ በአፍሪካ ህብረት የግጭት አፈታት ጥረቶች ውስጥ የሴቶች መሪነትና ጥበቃ ዋነኛ የትኩረት ማዕከል መሆን እንደሚገባ አመልክተዋል። በተለይም ሴቶች ግጭትና ስጋት ባላቸው አካባቢዎች ጉዳዩ የተለየ ትኩረት እንደሚያሻው ገልጸዋል። የአምባሳደር ላይቤራታ የስራ ኃላፊነት
አንድ አጀንዳ 2036 እና የአፍሪካ ህብረት የሰላምና ደህንነት መዋቅር ካሉ የረጅም ጊዜ ግቦች ጋር ከመተሳሰሩም ባሻገር ህብረቱ የሚመራቸውን ድርድሮችና የሰላም ሂደቶች ላይ ከሴቶች አሸማጋዮችና የስርዓተ ጾታ እይታዎች ጋር የማቆራኘት ግብ ያለው መሆኑን ተናግረዋል። ከንግግር በማሻገር ለሴቶች ጥበቃ ማድረግ ብቻ ሳይሆን በአፍሪካ የሰላምና ደህንነት ጉዳይ ውሳኔ ሰጪ እንዲሆኑ ማድረግ ይገባል ነው ያሉት። ቀጠናዊ የኢኮኖሚ ማህበረሰቦች፣ ዓለም አቀፍ ተቋማትና ሀገር በቀል ሲቪክ ማህበራት በሴቶች ጉዳይ ጠንካራ ትብብር መፍጠርና አህጉራዊ የተጠያቂነት ስርዓትን የበለጠ ማረጋገጥ እንደሚገባ አመልክተዋል። በሴቶች የሚመሩ ኢኒሼቲቮች ዘላቂ የፋይናንስ አቅርቦት ሊኖር ይገባል ያሉት ሊቀመንበሩ በዚህ ረገድ አፍሪካ ህብረት ለተለያዩ ፕሮጀክቶች ሙሉ ድጋፍ እንደሚሰጥ አረጋግጠዋል። አፍሪካ ህብረት ሴቶች በሰላም ግንባታ ያላቸውን ሚና ለማሳደግ አበክሮ እንደሚሰራ ተናግረዋል። የአፍሪካ ህብረት የሴቶች የሰላምና ደህንነት ልዩ ልዑክ አምባሳደር ላይቤራታ ሙላሙላ በመጀመሪያ ዓመት የስልጣን ዘመናቸው ለሴቶች መብት መከበር በጽኑ መሟገት፣ የሴቶች የፖለቲካ መሪነት ማሳደግ እና በስርዓተ ጾታ የሚጨበጡ ውጤቶችን ማምጣት ላይ አተኩረው እንደሚሰሩ ገልጸዋል። ውይይቱ የአፍሪካ ህብረት አህጉራዊና አባል ሀገራትን ቃል ኪዳኖች ወደሚጨበጥ ውጤት በመቀየር ሴቶችና ልጃገረዶች በሀገሪቷ የሰላምና ደህንነት ሂደቶች ያላቸውን ሚና በማሳደግ ለውጥ ለማምጣት ያለውን ጽኑ ቁርጠኝነት እንደሚያሳይ መገለጹን ኢዜአ ከህብረቱ ያገኘው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች የተከታተሏችኋቸውን ይመስሉ ነበር። ዜናውን በመብራት አብሬያችሁ ቆይታ ያደረኩ ምህረት ማሞ ነኝ። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ